እንኳን ለ14ኛው የእናት ግቢ ጉባኤ ዓመታዊ ክብረ በዓል በሰላም አደረሳችሁ። እንኳን ለ14ኛ ዓመት የእናት ግቢ ጉባኤያችን የምስረታ በዓል በሰላም አደረሳችሁ አደረሰን። እንኳን ለ14ኛው የግቢ ጉባኤያችን የምስረታ በዓል በሰላም አደረሳችሁ። ስሜ እጹብ ድንቅ ምስጋናው ይባላል። ስሜ ሄቨን በለጠ እባላለሁ። የ2017 የባዮሜዲካል ኢንጂነሪንግ ተመራቂ ነበርኩ። በግቢ ጉባኤ ውስጥ የነበረኝ የአገልግሎት ድርሻ መዝሙር ክፍልና የአባላት ጉዳይ ነበር። በግቢ ጉባኤው ደግሞ የአባላት ጉዳይ የመረጃና መዛግብት ንዑስ ክፍል ተጠሪ ሆኜ ሳገለግል ነበረ። ግቢ ጉባኤን ሳስባት መጀመሪያ ትዝ የሚለኝ ነገር የአብነት ትምህርት ቤቱ። ስለ ግቢ ጉባኤያችን ሳስብ መጀመሪያ የሚመጣብኝ ነገሮች ያው ስምሽን ጠርቼ የሚለው ህብረ ዘማሪን ሁሌ የመርሃ ግብራችን መጨረሻ ላይ የምንዘምረው የጉዞ እንደገናም የፋሚሊው እንዲሁም አባ ሃይማኖት እንዲሁም ደግሞ እዛው በግቢ ጉባኤያችን ውስጥ የሚሰጠው የአብነት ትምህርት ብዙ ነው። እናት ግቢ ጉባኤ ስንገባ ቦርሳችን ተቀብላ እግራችንን አጥባ የነፍሴ ስጋ ሸክማችንን አቅልላ ስንወጣም የነፍሴ ስጋ ስንቅ አስይዛ የሸኘችን በተማሪነት ጊዜያችን መጠጊያ መሸሸጊያ ህይወትም የሆነችን መንፈሳዊ ቤታችን እናት ግቢ ጉባኤያችን እንደሚታወቀው በዘንድሮ ዓመት ለ14ኛ ጊዜ ከግንቦት 1 እስከ ግንቦት 2 የምስረታ በዓሏን ታከብራለችና በተዘጋጁት መርሃ ግብሮች ላይ በንቃት እና በነቂስ በመሳተፍ በፋሲል ግቢ የምትገኙ ከፋሲል ግቢ ተምራችሁ የወጣችሁ ተማሪዎች በሙሉ ሁላችሁም ተገኝታችሁ በዓሉን አብራችሁ እንደምታከብሩ እርግጠኞች ነን። እናት ጠርታ ልጅ አይቀርም። እናት ጠርታው ልጅ አይቀርም። ስብሐት ለእግዚአብሔር። ይቆየን።